እያደረግሽው ኤፍሬምና ሩታ እንዲታሰሩ ነበር። እንኳን ደስ አለሽ፣ ታሰሩ። ከእንግዲህ አብርሃም ከሄርሜላ ጋር እንደፈለገ መርመጥመጥም እንደፈለገ መሆንም ይችላል። የምትፈልጊው ያ ነበር ቡዜ። ስለዚህ ሩታና ኤፍሬም ታስረዋል። እንደፈለግሽው። በጣም ነው የደበረኝ ቤተሰብ ኤፍሬምና ሩታ በመታሰራቸው በመያዛቸው በጣም ቢደብረኝም፣ ነገ ግን እውነቱ ሲወጣ መፈታታቸውም አይቀርም፣ እንደዚህ አይቀርም። ስለዚህ ያለው እንዳለ እውነታ ምንም እንዳላደረጉ አብርሽ ላይ ምንም አይነት ነገር እንዳላደረጉ ሲረጋገጥ ሕግም መልቀቁ አይቀርም፣ ነፃ ናችሁ ማለትም አይቀርም። ያው ከዚህ በፊት ዳኒም ኤፍሬምም እንደተፈቱት ሩታና ኤፍሬምም በድጋሚ መፈታታቸው አይቀርም። ግን ደግሞ ነገ ከእስር ቤት ሲወጡ ነገ ከሕግ ሲወጡ በጣም የሚደብር ነገር ነው የምታዩት። የምሬን በተለይ ቡዜ በተለይ ዲቭ ሩታና ኤፍሬም ላይ ያደረጋችሁ ነገር ዞሮ ነገ እናንተ ላይ ካልደረሰ ምን አለበሉ። ከዚህ በፊትም በይቅርታ አልፋለች ሩታ ከነ ልጇ ተንገላታ እስር ቤት ከኤፍሬም ከዳኒ ጋር ታስረው ተፈተውላ በይቅርታ ነው ያለፉት። ወንድሜን አላሳስርም ብሎ ማለት ነው ኤፍሬም። እንደሱ አልሆነም። እሱ ስላሳሰረኝ እኔ ግዴታ ማሳሰር የለብኝም ብሎ በይቅርታ ነበር ያለው። አሁን ግን እንደዛ የሚሆን መስሏችሁ ከሆነ በጣም ተሳስቷችኋል። የምሬን ምንም አላደረጉትም። አብርሽ ላይ እነሱ ያደረጉት ነገር ምንም የለም። ይህንን እያወቃችሁ ሩታ በጣም ከባድ ነገር ነው። እንዳልኳችሁ ሩታን ተጨኛት ለማወቅ ፈልጌ ነበር ምንድነው የተፈጠረው ምናምን ስላት ያው ደስ ማይል ነገር ብቻ ነው ያለችኝ። ደስ ማይል ነገር ተፈጥሯል ምናምን ያለችኝ። ዛሬ ድረስ ቤት አንመጡ። የቤቱ ቁልፍ እኔ ጋር ነው። ሩታምም ኤፍሬምም ልዑልም